ዝማሬዎች የእምነቱ ተከታይ የሆኑም ያልሆኑም ሰዎች ይሰሙታል። ለዚህ እንደዋነኛ ምክንያት ብለህ የምታስበው ነገር ምንድነው? Good question. ብዙ ሰዎች ያገኛለው ይነግሩኛል። I think ያው ሪሌት ያደርጋል። መቼም ሰዎች ሆነን ስንኖር ከሪያሊቲ ውጪ የሆነ ነገር አንዘምርም አናቀርብም አይደል? I think ያ ሪሌት ያደርጋል ብዬ አስባለሁ። ከሁሉ በላይ ግን ያው የሰውን ልብ የሚነካው እግዚአብሔር መንፈስ ነው ብዬ ነው ማምነው። I believe እግዚአብሔር መንፈስ ነው ሚነካቸው ብዬ አስባለሁ። ብዙ ቦታ ዞረሃል። ነገር ግን እስቲ እዚህ ጴንጤዎች ጋር እንሂድ፣ እዛ ልትድን ትችላለህ፣ ከዳንክ በኋላ እመን ብለው አያስገድዱህም። ስለዚህ ለምን እዛ አትሞክርም አሉኝ። ክርስትና ላንተ ምንድነው? ክርስትና ለኔ ክርስቶስን ማመን ነው። ክርስቶስን አምኖ እግዚአብሔር ያዘጋጀውን ያንን በክርስቶስ በኩል ያዘጋጀውን የዘላለም ሕይወት በማመን እግዚአብሔር ያዘጋጀልንን ያን በረከት መውረስ ነው ክርስትና። ክርስትና በአፍ ብቻ የምንለው ነገር ሳይሆን የምንኖረው ነው። በጣም የምጠላውን ጴንጤ ሻል ወይኔ ጌታ ሆይ ወይኔ ጌታ ሆይ በቃ ይሄንን ነው የምለው። ስለምን እንደተዘመረ አላቅም፣ ስለምን እንደተሰበከ አላቅም። የሰማሁት የመጨረሻው ጌታን መቀበል የምትፈልጉ የሚለውን ቃል ነው። ሮጬ ነው የወጣሁት። አዳራሽ እስከምገባ ድረስ ሌላ ሰው ቀድሞ የሚወስደው ነው የመሰለኝ። ይሄኛው መዝሙር በተለይ በጣም ነው የምወደው። ደስታዬ በጌታ ሙሉ ከእንግዲህ ምንስ ያሸኛል? ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታው ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። በጌታ ሙሉ ነው ከእንግዲህ ምንስ ያሸኛል? ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ጌታን በሉ ተቀበሉ አሉ። እጃችንን ዘርግተን ጌታን ተቀበሉ። ዜን ፊት ለፊቴ አግዳሚ ላይ የተኛ አንድ በሽተኛ አለ። በአጥንት ነው ያለው። ስጋ በላዩ ላይ የለም፣ መነሳት አይችልም። እንዲሁ እንደተኛ ያ ሰው አሁን ይኑር አይኑር አላውቅም። በጣም እንደታመመ እንዲሁ አይቶ መናገር ይቻላል። በቃ የለም፣ ምንም ስጋ የለውም፣ አጥንት ብቻ ነው። እና እዛ ላይ ሆኖ እኛ ጌታን ስንቀበል ሰው ሁሉ እልል ሲል እሱ ምናልባት ለበሽታው እንዲጸለይለት ይሆናል የመጣው። ግን በዛ ሰዓት የራሱን በሽታ ማዳመጥ ትቷል። እኔን አይቶ ፈገግ አለ። ይኖ በዛ ሰዓት እሱ የራሱን ህመም፣ የራሱን በሽታ፣ የራሱን ስቃይ ማዳመጥ ትቶ የኔ ከዚህ ክፉ ዓለም አምልጬ ወደ ጌታ መምጣቴ ውስጡን ነክቶት ስለኔ ፊቱ ላይ የነበረው ፈገግታ በቃ አንድም በጌታ ቤት ጸንቼ እንድቆም ያደረገኝ ያ ነገር ነው። አንድ ነገር እላለሁ፣ ኢየሱስ ብቻ ያድናል። ያንተ ስራ አስደነቀ። ዓለም ላይ ከኢትዮጵያና ከኤርትራ አንድ ነን። ኦርቶዶክስ ተዋሕዶ ቤተክርስቲያን ከኛ ውጪ ታቦት ይዞ የሚዞር አለ? ግብጽ ታቦት ይዞ ይዞራል? የግብጽና የኛ አንድ አይነት ልትለኝ ነው? Bitch, I see what you did there. I know. ተው ይሄን ቃል ደጋግሜዋለሁ። ተው
ምክንያቱም ከላይ የሚመጣውን ቁጣ ስለማትችለው ነው። ለዘርህ እሳት አትዝራ። ታቦት ይዘን እምንዞረው እኛ ብቻ ነን በዓለም ላይ።